ወይም ደግሞ የዋጋ ግሽበቱ በጣም ከፍተኛ በሆነበት ሰዓት ገንዘባችንን እንዴት ከኢንፍሌሽን ሬት ወይም ደግሞ ከዋጋ ግሽበቱ መጠበቅ እንችላለን፣ ከዋጋ ግሽበቱ በላይ እንዴት ገንዘባችንን ማሳደግ እንችላለን የሚለውን ነገር በዛሬ ቪዲዮአችን ላይ እናያለን። ቻናሉን ሰብስክራይብ አድርጉ። ወደ ቪዲዮአችን እንግባ። እንግዲህ በመጀመሪያ እንደነገርኳችሁ ኢንቨስቲንግ ምንድን ነው የሚለውን ነገር ገንዘባችንን ሌላ ነገር ላይ በመዋል ወይም ደግሞ የሆነ ነገር ላይ ኢንቨስት በማድረግ በገንዘባችን ሌላ ተጨማሪ ገንዘብ የምንሰራበት ትልቁ ጥበብ ኢንቨስቲንግ ይባላል። ወይም ደግሞ ገንዘባችን ከትንሽ ወደ ብዙ የምናባዛበት ገንዘባችን ከኢንፍሌሽን ሬቱ በላይ እንዲያድግና እንዲባዛ የምናደርግበት ትልቁ መሳሪያ ኢንቨስትመንት ይባላል። በዚህ በካፒታሊዝም ዘመን ገንዘባችሁን ከኢንፍሌሽን ሬት የምትጠብቁበት ትልቁ መሳሪያ ኢንቨስትመንት ነው። በአሁኑ ሰዓት ላይ ገንዘባችሁን ካስቀመጣችሁት ልክ እንዳሰራችሁት ነው የሚቆጠረው። ብዙዎቻችሁ አሁን በአረብ ሀገራትም የምትኖሩ ሰዎች እንዲሁም ደግሞ ሀገር ውስጥም የተለያየ ስራ ሰርታችሁ የምታመጡትን ገንዘብ ባንክ የምታስቀምጡ ሰዎች አላችሁ። ባንክ ስታስቀምጡ ባንኩ ነው የሚጠቀመው። ምክንያቱም የእናንተን ገንዘብ ለሌሎች ድርጅቶችም ለመንግስትም በማበደር እሱ ከእናንተ በተሻለ ኢንተረስት ሬት እሱ ጥቅም ያገኝበታል። እናንተ ግን የምታገኙት ጥቅም የለም። የምታገኙበት ጥቅም በጣም ዝቅተኛ ነው። ለምሳሌ አብዛኞቻችሁ በኢንተረስት ሬት ነው የምታስቀምጡት። ያ የምታስቀምጡት ገንዘብ ደግሞ ኢንተረስት ሬቱ በጣም ትንሽ ነው። ካለ ኢንተረስት ሬት ወይም ደግሞ ካለ ወለድ የምታስቀምጡ ሰዎች ደግሞ ምንም አታገኙ። ምሳሌ 100 ሺህ ብር ያስቀመጠ ሰው በአመቱ መጨረሻም ገንዘቡን እዛው ካስቀመጠው 100 ሺህ ብር ነው የሚሆነው ማለት ነው። ባንኩ ግን ለተለያዩ ድርጅቶች በማበደር የተለያየ ጥቅሞችን ያገኝበታል ማለት ነው። ስለዚህ እንዴት አድርገን ነው ኢንቨስት ልናደርግ የምንችለው የሚለው ነገር ስንመለከት ኢንቨስቲንግ ወሳኙ የሀብት ማሳደጊያ ጥበብ ይሁን እንጂ አሰራሩ በሚገባ በሀገራችን የሚታወቅ አይደለም። ብዙ ሰዎች ገንዘብ ይሰራሉ፣ ገንዘብ ያመጣሉ። ለፍተው ወርደው ጥረው የሚያመጡትን ገንዘብ ግን ከኢንቨስት ሳያደርጉት በኢንፍሌሽን ሬት ወይም በዋጋ ግሽበት እያስመቱት ይገኛሉ ማለት ነው። ይህን ያመጣው ምንድነው? የኢንቨስትመንት አዌርነስ ነው። የኢንቨስትመንት እውቀታችን በጣም ዝቅተኛ ከሆነ ገንዘባችንን የምናጠፋበት ቦታ ገቢ የማያመጣ ነገር ላይ ይሆናል ማለት ነው። ለምሳሌ አይታችኋል፣ ብዙ ሰዎች የሰሩትን ገንዘብ ሌክዠሪ ጉዶች ላይ የሚያወጡ ሰዎች አሉ፣ ገንዘብ የማያመጡ ነገሮች ላይ። አሜሪካዊው የቢዝነስ እና የኢንቨስትመንት አማካሪ ሮበርት ኪዮሳኪ ምን ይላል? በሀብታሞችና በድሆች መካከል ያለው ቤዚክ ዲፈረንሱ ምንድን ነው? ሀብታሞች ገንዘባቸውን የሚያወጡት ወይም ደግሞ ገንዘባቸውን የሚያጠፉት ገንዘብ የሚያመጣ ነገር ላይ ይላል። የሰሩትን ገንዘብ የሚያወጡት ገንዘብ የሚያመጣ ነገር ላይ ነው። ነገ ይህንን ገንዘብ ሊያመጣ የሚችል ነገር፣ ሌላ ኢንካም ሊፈጥር የሚችል ነገር ላይ ገንዘባቸውን ያውሉታል ይላል። ብዙ ጊዜ ደግሞ ድሃ ሰዎች ወይም ደግሞ ድህነት ውስጥ ያሉ ሰዎች ያመጡትን ገንዘብ በልፋት በጥረት ያመጡትን ገንዘብ ኢንቨስት የሚያደርጉት የተለያዩ ነገሮችን በመግዛት ነው፣ ፋሽን በመግዛት ገንዘብ የማያመጡ ነገሮች ላይ ገንዘባቸውን ስፔንድ ያደርጋሉ ይላል። ያ ማለት ምንድን ነው? ለምሳሌ በብዙ ጥረትና ልፋት ያመጡትን ገንዘብ ብዙ ሰዎች ፋሽን ጫማዎችን በመጫማት ፋሽን የሆኑ ልብሶችን በመልበስ የተለያዩ ሌክዠሪ ጉዶችን ወይም የቅንጦት እቃዎችን በመግዛት እንዲሁም ደግሞ የተለያዩ ጌጣጌጦችን በመግዛት ገንዘባቸውን ስፔንድ ያደርጋሉ፣ ያጠፋሉ። ያ ደግሞ ለምን ይዳረጋቸዋል? ያመጡትን ገንዘብ ያጠፉት ወይም ደግሞ ገንዘባቸውን የዋሉበት ቦታ ነገ ላይ ገንዘብ ሊያመጣ የሚችል ነገር ላይ አይደለም። ለምሳሌ ብራንድ የሆነ ልብስ፣ ብራንድ የሆነ ጫማ ብትለብሱ ለስሜታችሁ ነው እንጂ ነገ ገንዘብ ሊያመጣ አይችልም። ምሳሌ አንዳንድ ሰው የ100 ሺህ ብር ስልክ ይዞ የሚዞር ሰው አለ። የ50 ሺህ ብር ስልክ ይዞ የሚዞር ሰው አለ። ሜቢ አብዛኛው ነገር እኔ እንደማስበው የምናደርገው ለታይታ ነው። የ100 ሺህ ብር የ50 ሺህ ብር ስልክ ይዟል ለመባል ነው እንጂ ከስልኩ የሚጠቀምበት ወይም ደግሞ በስልኩ የሚሰራበት ነገር ካለ ሜቢ ሊጠቅመው ይችላል። ወይም ደግሞ ያ ነገር ኢንቨስትመንት ሊሆን ይችላል በራሱ። ግን ከመደዋወር ያለፈ የቲክቶክ ቪዲዮዎችን ለማየት ብቻ ወይም ደግሞ ከቪዲዮ ለማየት ብቻ ያላለፈ ነገር ግን የማንጠቀምበት ከሆነ ስልኩ በራሱ ለኛ ኪሳራ ሊሆን ይችላል። ምክንያቱም ያን 100 ሺህ ብር ሆነ ድርጅት ላይ ኢንቨስት ብናደርገው ሆነ ማርኬት ላይ ወይም ደግሞ ሆነ ኢንቨስትመንት አማራጭ ላይ ብናውለው በየአመቱ ምን ያህል ዲቪደንድ ሊያመጣልን እንደሚችል፣ ምን ያህል ፕሮፊት ሊያመጣልን እንደሚችል መገመቱ ቀላል ነው። ስለዚህ ብዙዎቻችን የሰራነውን ገንዘብ ያመጣነውን ገንዘብ የምናውልበት ቦታ ገንዘብ የማያመጣ ነገር ላይ ነው። የገንዘብ ምንጭ የማይሆን ነገር ላይ ነው ገንዘባችንን ስፔንድ የምናደርገው ወይም ደግሞ ገንዘባችንን የምናወጣው ማለት ነው። ስለዚህ በሀብታም ሰዎችና በድሃ ሰዎች መካከል ያለው ቤዚክ ዲፈረንስ ሀብታሞች ገንዘባቸውን ኢንቨስት የሚያደርጉት ገንዘብ የሚያመጣ ነገር ላይ ነው። ድህነት ውስጥ ያሉ ሰዎች ደግሞ ገንዘባቸውን የሚያጠፉት ገንዘብ የማያመጣ ነገር ላይ ነው።
ለስሜታቸውን የሚያስደስታቸው ነገር ላይ፣ ልብስ ላይ፣ ሌክዠሪ የሆኑ ነገሮች ላይ፣ የቅንጦት እቃዎች የምንላቸው ነገሮች ላይ ብቻ ገንዘባቸውን ስፔንድ በማድረግ ያላቸውን ገንዘብ ከኢንፍሌሽን ሬቱ በታች እንዲያድጉ ወይም ደግሞ ከኢንፍሌሽን ሬቱን እያስመቱት ይገኛሉ ማለት ነው። ይሄ ነገር ምንድነው? ወይም ደግሞ ይሄ እንዲፈጠር ያደረገው ነገር ገንዘብን ከኢንፍሌሽን ሬት በታች ማሳደጉ ትልቁ ነገር ምንድነው? የመጀመሪያው አዌርነስ ነው። ሀገራችን ላይ እንደምታውቁት የኢንቨስትመንት አዌርነስ በጣም ዝቅተኛ ነው። እኔ አሁን ለምሳሌ በአካውንቲንግ ኤንድ ፋይናንስ ተምሬያለሁኝ እና በአካውንቲንግ ኤንድ ፋይናንስ ነው የመጀመሪያ ዲግሪ እና ብዙ ሰዎች ስለ ፐርሰናል ፋይናንስ፣ ስለ ሴቪንግ አንዳንድ ነገሮች ሊያውቁ ይችላሉ። ግን ስለ ኢንቨስትመንት ግን አብዛኛውን ጊዜ በዩኒቨርሲቲም ደረጃ በኮሌጅም ደረጃ አልተማርንም ወይም ደግሞ ትምህርት ብዙ አይሰጥም። ስለዚህ አብዛኛው ሰው የኢንቨስትመንት አዌርነሱ የለውም። ሁልጊዜም የገቢ ምንጭ አድርጎ የሚቆጥረው ሰርቶ ለፍቶ ማምጣት፣ ሁልጊዜም መስራት፣ ሁሌም ለገንዘብ መስራት ብቻ ነው። በተለይ በእኛ ሀገር ላይ የአብዛኛው ሰው አዌርነስ ማለት ነው። ግን አስተማማኝ ገቢ፣ ቀጣይነት ያለው ገቢ የምንፈጥረው ሁሌ እኛ ስለሰራን አይደለም፣ ወይም ደግሞ ሁልጊዜም እኛ ስለለፋን ብቻ አይደለም ገንዘብ ሊመጣ የሚችለው። ገንዘባችን በራሱ ሌላ ገንዘብ እንዲሰራ ማድረግ ስንችል ነው አስተማማኝ ገቢ ገነባን የምንችለው። እንግዲህ አንዳንድ ሰዎች ብዙ በመልፋት ብቻ ብዙ በመታገል ወጥቶ በመውረድ ብቻ ሀብት ለመገንባት የሚጣጣሩ ሰዎች አሉ። ግን እነዚህ ሰዎች ኢንፍሌሽን ሬቱን ስለማይቋቋሙት ሁልጊዜም እንደለፉ ሁሌም ወጥተው እንደወረዱ ያን ያህል ሀብት ሳይገነቡ ጊዜያቸውን ይጨርሳሉ ማለት ነው። ሰው ይሄ የሆነበት ትልቁ ምክንያት ምንድነው? ገንዘብ የሚሰራበትን መንገድ በደንብ ማወቅ ያስፈልጋል። ገንዘብ የራሱ እውቀት ይጠይቃል። ፋይናንሻሊ ገንዘብ በራሱ የፋይናንስ እውቀት ያስፈልገዋል። ገንዘብ እንዴት ሜክ እንደምናደርግ፣ በነገራችን ላይ ገንዘብ ሜክ ማድረግ በጣም ከባድ ነገር ነው። የራሱ ጥበብ ይጠይቃል። የራሱ ማይንድ ሴት ይጠይቃል። ለምሳሌ ገንዘብን ማባዛት መቻል፣ እንዴት አድርገን ኢንቨስት ማድረግ እንዳለብን፣ እንዴት አድርገን ገንዘቡን ማምጣት እንዳለብን ብዙ ጥረቶችን፣ ብዙ ትግል፣ ብዙ ልፋቶችን ጠይቆ ነው ያ ገንዘብ ሊመጣ የሚችለው። ያ የመጣውን ገንዘብ ደግሞ በዚህ በካፒታሊዝም ዘመን እየወረን ገንዘቡን ወደ ገንዘብ አመንጭነት ወደ ሌላ ማባዚያ መንገድ እስካልቀየር ነው ድረስ ሁሌም ከኢንፍሌሽን ሬቱ በታች ገንዘባችን ያድጋል ማለት ነው። ምክንያቱም ዘመኑ ካፒታሊዝም ነው፣ ፊውዳሊዝም አይደለም። ካፒታሊዝም ማለት በየጊዜው የኑሮ ውድነት የሚጨምርበት፣ የሸቀጦች ዋጋ የሚጨምርበት፣ የገንዘብ የመግዛት አቅሙ የሚዳከምበት ስርዓት ነው ካፒታሊዝም። ስለዚህ ካፒታሊዝም በራሱ ይዞት የሚመጣው ነገር ምንድነው? ኢንፍሌሽን ነው። ይሄን መረዳት ያስፈልጋል። አብዛኛው ሰው የሚያስበው አሁንም ፊውዳሊዝም ዘመን ላይ ሆኖ ነው። ሰው አሁን ላይ የሚያስፈልገው ቤዚክ መሰረታዊ እውቀት ኢንቨስቲንግ ነው። ማንኛውም ሰው ስለ ኢንቨስትመንት የሆነ አዌርነስ ሊኖረው ይገባል። ምክንያቱም በልፋት በጥረት በትግል ያመጣውን ገንዘብ ማባዛት ካልቻለ፣ እሱ ቁጭ ብሎ ገንዘቡ ገንዘብ መስራት ካልቻለ አስተማማኝ ገቢ ይገነባን ማለት አንችልም። ምናልባት ከፍተኛ የሆነ ገቢ እያገኘን ዛሬ ላይ በልፋት በትግል ወተን በመውረድ በጣም ብዙ ስራዎችን በመስራት ምናልባት ከፍተኛ ገቢ ልናገኝ እንችላለን። ግን ቀጣይነት ያለውና አስተማማኝ ገቢ ለመገንባት ግን የኢንቨስትመንት አዌርነሱ ሊኖረን ይገባል ማለት ነው። እንግዲህ አሁን ላይ እንደምታዩት ሀብታሞች የበለጠ ሀብታም እየሆኑ ድሃው ማህበረሰብ ደግሞ የበለጠ ድሃ እየሆነ የሚሄድበት ዘመን ላይ ነው ያለ ነው። የሀብታሙና ኢንፍሌሽን ማለት ትርጉሙ ይሄ ነው። ኢንፍሌሽን ማለት በሀብታሙና በድሃው መካከል ያለው ጋፕ በጣም እየሰፋ መሄዱ ነው። ይህን ያመጣው ነገር ምንድነው? መሰረታዊ ልዩነቱ የኢንቨስትመንት አዌርነስ ነው። ስለዚህ የኢንቨስትመንት አዌርነሳችንን በደንብ መጨመር ያስፈልገናል ማለት ነው። ስለዚህ ዓለም ላይ 95% ህዝብ ሁልጊዜም ለገንዘብ የሚሰራ ነው። 5% ብቻ ነው ገንዘብ ለነሱ እንዲሰራላቸው ማድረግ የቻሉት ማለት ነው። ለምን? እነዚህ ሰዎች ኢንቨስትመንት በደህንነቱ ጥበቡ ገብቷቸዋል። ስለዚህ ዓለም ላይ ትላልቅ ቢሊዮነሮች የምናያቸው ባለሀብቶች የሚያገኙትን ገንዘብ ኢንቨስት በማድረጋቸው ነው ያንን ነገር ሊገነቡ የቻሉት ማለት ነው። ስለዚህ ኢንቨስትመንት መሰረታዊ የሆነ እውቀት ነው። በዚህ ዘመን ላይ ከሚያስፈልጉን ከሚጠቅሙን መሰረታዊ እውቀቶች ውስጥ አንዱና ዋናው የኢንቨስትመንት እውቀት ነው። ሌላው ሰዎች ኢንቨስት እንዲያደርጉ የሚከለክላቸው ነገር ምንድነው ብለን ስንጠይቅ ኢሞሽናሊ ኢንተለጀንስ አለመሆናቸው ነው። የሰው ልጅ ያየውን ነገር መግዛት፣ ደስ ያለውን ነገር መሸመት፣
እንዲሁም ደግሞ ስሜቱን የሚያስደስተውን ነገር መግዛት ይወዳል የሰው ልጅ በተፈጥሮ። ስለዚህ ይሄ አባዜ እስካለቀቀው ድረስ ስሜታችንን መቆጣጠር እስካልቻልን ድረስ ሊሚቴሽን ልናበጅለት ይገባል። ለምሳሌ በትላልቅ ብዙ ገንዘብ እያወጣን የምንገዛቸው ሌክዠሪ ጉዶች፣ የቅንጦት እቃዎች የምንላቸው ብራንድ የሆኑ ልብሶች፣ አልባሳቶችን እየገዛን ነገ ገቢ የማያመጡ ነገሮች ናቸው እነዚህ። ሰው ምንድነው ማድረግ የሚገባን ነገር ገቢ የሚያመጣ ነገር ላይ ነው ገንዘባችንን ኢንቨስት ማድረግ ያለብን። ገንዘባችንን ፈሰስ ማድረግ ያለብን ነገ ላይ ገቢ ሊያመጡ የሚችሉ ነገሮች ላይ፣ የኢንካም ሶርስ ሊሆኑ የሚችሉ ነገሮች ላይ ገንዘባችንን ማፍሰስ ይኖርብናል ማለት ነው። ያ ማለት አትልበሱ ወይም ደግሞ አይመርባችሁ እያልኩኝ ሳይሆን ገንዘባችሁን የምታዋጡት ነገር ይደርሳል እኮ ሁሉም ነገር ይደርሳል። በነገራችን ላይ መልበሱም ብራንድ ማድረጉም ሁሉም ነገር ይደርሳል። ምክንያቱም አስተማማኝ ገቢ ስገነቡ የፈለጋችሁትን ነገር መግዛት ትችላላችሁ። ምክንያታችሁ ገንዘባችሁ ገንዘብ እየሰራ ስለሆነ። ስለዚህ በገንዘባችሁ ሌላ ገንዘብ መስራትን መለማመድ፣ ገንዘባችሁን ኢንቨስት ማድረግ፣ ወደ ተሻለ የኢንቨስትመንት አማራጭ ውስጥ መግባትና ገንዘባችን ከኢንፍሌሽን ሬት በላይ ማሳደግ የሚገባን ጊዜ ላይ እንገኛለን ማለት ነው። እንግዲህ አሁን ኢትዮጵያ ውስጥ በጣም በርካታ የኢንቨስትመንት አማራጮች እየመጡ ነው። አሁን ላይ በተለይ የካፒታል ማርኬት ኢትዮጵያ ውስጥ ተቋማዊ በሆነ መንገድ መቋቋሙን ተከትሎ በጣም በርካታ ኢንቨስትመንት አማራጮች እየመጡ ነው። ለምሳሌ በካፒታል ማርኬት ውስጥ የከረንሲ ማርኬት፣ መኒ ማርኬት፣ ሙቹዋል ፈንድ፣ ሄጅ ፈንድ፣ ስቶክ ማርኬት፣ ቦንድ ማርኬት፣ ሪል ስቴት፣ ኮሚዲቲ ማርኬት፣ በጣም በርካታ የሆኑ ማርኬቶች አሉ። እናንተ ለእኔ ይሆናል ብላችሁ በምታስቡበት አንዱ ማርኬት ውስጥ ገብታችሁ አንዱ የኢንቨስትመንት አማራጭ ውስጥ ገብታችሁ ገንዘባችሁን ኢንቨስት ማድረግ አለባችሁ ማለት ነው። ስለዚህ ኢንቨስቲንግ ወሳኙ የሀብት ማሳደጊያ ጥበብ ነው። ገንዘባችሁን ከኢንፍሌሽን ሬቱ በላይ የምታሳድጉበት ትልቁ ሚስጥር ኢንቨስቲንግ ነው። በዚህ ሰዓት ላይ ከፍተኛ ገቢ ማግኘት እንዲሁም ደግሞ ብዙ የሆነ የተለያዩ ስራዎችን ለፍታችሁ ሰርታችሁ ከፍተኛ የሆነ ገቢ ማግኘት ብቻ ዋስትና አይሆንም። ምክንያቱም የሰራችሁ ገንዘብ ወዲያው ነው የሚያልቀው። የሰራችሁ ገንዘብ በኢንፍሌሽን ሬት ይመታል። ሰርታችሁ ማስተላለፍ ቱቦ ነው የምትሆኑት። ብዙ ገንዘብ ታገኛላችሁ፣ በዚህ ጋር ብዙ ገንዘብ ታዋጣላችሁ፣ ከዚህ ጋር ብዙ ገንዘብ ትሰራላችሁ፣ ብዙ ገንዘብ ታዋጣላችሁ። ህይወታችሁ በዚህ ነው፣ በዚህ ሰርክል ውስጥ ነው የሚያልፈው። ስለዚህ አስተማማኝ ገቢ እንዲገነቡ፣ አስተማማኝ የሆነ ኢንካም እንድትገነቡ የሚያደርጋችሁ ኢንቨስቲንግ ነው። ምክንያቱም ኢንቨስትመንት እናንተ ቁጭ ብላችሁ ገንዘባችሁ ገንዘብ ይሰራል ማለት ነው። ገንዘቡ በራሱ ነው ገንዘብ ሊሰራ የሚችለው። ይሄን የምናደርገው ደግሞ ወደ ኢንቨስትመንት ሰርክል ውስጥ ስናስገባው ነው። ኢንቨስት ለማድረግ ደግሞ የኢንቨስትመንት አዌርነሱ ሊኖረን ይገባል ማለት ነው። እንግዲህ የዛሬው ቪዲዮአችን ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።